እኔ ሲጀመር ወደ ቪዲዮ ኤዲቲንግ የገባሁበት መንገድ እና ስንት እንክፈልህ ምናምን አሉ። ኦኬ እኔ እንኳን ጥያቄ ጠይቃችሁ ነው ደስ የሚለኝ። ስንት ስንት ነው የምታስከፍሉት? አሁንም ይታያችሁ ከሆነ ቶሎ ብዬ እንዳጋጣሚ ሆኖ እንትን አገኘሁኝ ፌስቡክ ላይ እየሰራው እያለ አንድ ሰው ኮንታክት አደረገኝ። ሙሉ ቪዲዮዋቸውን አየውኝና ጻፍኩላት። ማለት የምፈልገው አንድ ነገር አለ ማለት ነው። ማለት የተሻለ ነገር ቦታ ለመድረስ ከፈለጋችሁ ኔጌቲቭ ነገሮች እንደውም በደንብ ይበልጥ ያሳድጋሉና ሰላም እንዴት ናችሁ? ይሰማል የምለው? ይሰማል። እሺ ያው ዛሬ ጀምረነዋል። ያው ሀሳቡን ያመጣሁት ከተሰማችሁ ያው ያለንን እንድነጋገር ስለፈለግኩኝ ነው። ማለት እኔ የማውቃቸውን ነገሮች ለግሩፑ ላይ ቻናሉ ላይ ላሉ ሰዎች ለማሳወቅ እንዲሁም ደግሞ ቻናሉ ላይ በእርግጠኝነት በቪዲዮ ኤዲቲንግ ስራ በደንብ የሰሩ ሰዎች ይኖራሉ እና እናንተም ልትኖሩ ትችላላችሁ፣ ሌሎችም ሊኖሩ ይችላሉ። ያላቸውን እውቀት ሼር እንዲያደርጉበት በተለይ ለቢጊነሮች ገና የሚጀምሩ ሰዎች በጣም ብዙ አሉ እና ለእነሱ ይጠቅማል ብዬ ስላሰብኩ ነው ይህንን እንትን ላይቭ ሴሽን ያዘጋጀሁት። እናንተም እንደምትጠቀሙበት ተስፋ አደርጋለሁ እና ደግሞ በዚሁ ፈቃደኝነታቸውንም ለመጠየቅ ሪከርድ እየተደረገ ነው እና ምናልባት ኤዲት ተደርጎ ወደ ዩቲዩብ ላይ ልለቀው እችላለሁ እና ፈቃደኛ ከሆናችሁ ማለት ነው፣ ካልሆናችሁ ደግሞ ይቀራል ማለት ነው። እና ሀሳቡ ይሄ ነው ለመጀመሪያ ያክል። ከዛ ወደ ርዕሳችን እንገባለን። መጀመሪያ እርስ በርስ እንተዋወቅና ራሳችሁን አስተዋውቃችሁ ከዛ ወደ ሀሳቡ እንሄዳለን ማለት ነው። አብርሃም ብትጀምር ጥሩ። እሺ፣ አብርሃም እባላለሁ እኔ። ይሰማላ? አዎ ይሰማለሁ። ኦኬ፣ አብርሃም እባላለሁ። አይቲ ባለሙያ ነኝ እና ፍሪላንስ ነው ቪዲዮ ኤዲቲንግም የምሞካከረው። የተወሰነ ጊዜ ሰርቼ ከዛ ደግሞ አቁሜ አሁን እንደ አዲስ በተለይ አሁን ያንተን ቪዲዮዎች ሳያቸው አፍተር ኢፌክት ላይ በሱ እንደ አዲስ የጀመርኩኝ እና ደስ ይለኛል ቪዲዮ ኤዲቲንግ መስራት ምናምን በደንብ ፍላጎት አለኝ። ግን አንድም ሌላ ስራ ስላለኝ ትንሽ ጊዜ ይፈልጋል ነገርየው ቪዲዮ ኤዲቲንግ እንደምታውቁት። ግን በጣም ደስ ያለኝ በነገራችን ላይ በዚሁ አጋጣሚ ደስ ያለኝ እንትን ስለሆነ ነው ወይም የተቀላቀልኩት ምናምን ማለት አሪፍ ነገር አለው፣ በቅንነት የሚሰጥ ነገር ነው ምናምን እና እኔም ልክ እንደ ጀማሪ ብታይኝ ይሻላል። ግን የሆነ ሰዓት አቁሜ ከዛ ደግሞ ትንሽ አለመግባባት ምናምን ሲፈጠር ከሰዎች ጋር አቁምና እንደገና እንደ አዲስ ነው በውስጤ ስላለ የምጀምረው እና ጀማሪ ብትሉኝም ይሻላል እንደውም እንደዛ ላይ እና ይህን ይመስላል እኔ ጋ ያለው። እሺ አበባው ደግሞ ቀጥልና። አበባው ጸጌ። ኦኬ እንዴት ናችሁ? ይሰማል? ይሰማለሁ። እሺ አመሰግናለሁኝ። እንደ አጋጣሚ መብራት ስለጠፋ ነው ዝም ብዬ በቪዲዮ ያላደረኩት። እሺ ደስ ብሎኝ ነው ባይዞ እዚህ ጋር የተቀላቀልኩት። ይህንን እንትን ስላዘጋጀውም ደግሞ በጣም አድርጌ አመሰግናለሁኝ። ባይዞ የአንተ የምሰራቸውን ቪዲዮዎች በጣም ነው የማደንቀው። አፍተር ኢፌክት ላይ የምሰራው ስራ ደስ ይላል በጣም እና እኔም ጀማሪ ነኝ ኦፍኮርስ፣ ግን እንዳንተ መሆን ነው የምፈልገው እና ቴንኪዩ እንደዚህም ቻንሱን ስላዘጋጀልን። እሺ ያው ስለ ሁለታችሁም ሰምቻለሁ። በጣም አሪፍ ነው። እንደነገራችሁኝም አብርሃም በተለይ ደግሞ ስራ ላይ ያለ በእርግጥ እንትን ላይ እዚህ ቻናሉ ላይ ትሳተፋለህ በጣም እና ጥሩ ሂደት ላይ ያለ ይመስለኛል። እኔም ያው እኔ ደግሞ ራሴን ለማስተዋወቅ ያክል ብዙ ሶሻል ሚዲያ ላይ እንኳን ተናግሬ አላውቅም በእርግጠኝነት። እኔ አሁን የሶስተኛ ዓመት ተማሪ ነኝ። ኮምፒውተር ሳይንስ ነው የምማረው እዚሁ አዲስ አበባ ማለት ነው። እና ያው በፍሪላንሲንግ ስራ ላይ የምሰራ ሰው ነኝ። በፍሪላንሲንግ እና ያው ትምህርት ስላለኝ ቋሚ ስራ ማድረግ አልቻልኩም በትምህርቱ ምክንያት ማለት ነው። እና ሶሻል ሚዲያ ላይ ኮንቴንት ክሬት አድርጋለሁ። በእኔ በኩል ያለው ነገር ይሄ ነው። ሌላውን የምታውቁት ነገር ስለሆነ ነው። ያው ወደ ርዕሳችን ብንገባ ምን ይመስላችኋል?
ሁለታችሁ ናችሁ ያላችሁት፣ ሌሎች እንኳን አልገቡም። እስካሁን የገባ ሰው የለም። እንግባ አይደል? አሪፍ ነው። ኦኬ እሺ። አንዴ ልጻፍና ለሌላ ሰው የሚገባ ካለ ድንገት መልዕክት ላስቀምጥና እንገባለን። ያው ዛሬ ያሰብኩት ምንድነው ክላይንት እንዴት እንደምናገኝ ነው። ያው እናንተ እንኳን ኦልሬዲ ክላይንት ያላችሁን ልትሆኑ ትችላላችሁ እና እኔ ጋር ያለውን ነገር ልንገራችሁና ማለት እንዴት ክላይንት ያገኘሁባቸው መንገዶች ኦልሞስት ከ2 ዓመት ምናምን በላይ ሰርቻለሁ። 2 ዓመት ይሆናል እና እኔ ሲጀመር ወደ ቪዲዮ ኤዲቲንግ የገባሁበት መንገድ መጀመሪያ ሀሳቡ ዩቲዩብ ነበር። ዩቲዩብ ከዚህ በፊት እሰራ ነበር እና የምሰራው ዩቲዩብ ደግሞ ስለ እንትን ነበረ። ይሄ በቃ ከሚስተር ቢስትም አለ የውጭ ሀገሮች አይነት አለ እና የተለያዩትን እየሞካከርኩ ነበር። ፈጠራ ስራም ድሮ ትንሽ ስለምሞክር አዛት ታይም ምንም የቪዲዮ ኤዲቲንግ እውቀት አልነበረኝም እና ዝም ብዬ ሞካክራለሁ። ከዛ ዩቲዩብ እየሰራው በቃ በዛው መልመድ ጀመርኩኝ። ግን ከዛ በፊት ቲክቶክ ዩቲዩብ ላይ በጣም ከባድ ስለነበረ ምንድነው እንትን ስትራቴጂ ብዬ ያሰብኩት የነበረው በዛ ሰዓት ቲክቶክ ሰርቼ ከዛ ቲክቶኩን ካሳደግኩት በኋላ ቲክቶክ ላይ ዩቲዩብንም ሰብስክራይብ አድርጉ ብዬ ሰዎችን ወደዛኛው አመጣለሁ ብዬ ነበረ አስቤ ነበረው እና ከዛ በፊት ቲክቶክ ጀምሬ ነበረ እና ቲክቶክ ስጀምር በዛው ካብከት ምናምን መልመድ ጀመርኩኝ። ፌስለስ ስለነበር የምሰራው ማለት ነው። እዛ ካብከት ስሰራ ምስል ወደ ካብከት በቃ ጥሩ ጥሩ እየሆንኩ መጣ። ያንን ጥሩ ሲሆን ዩቲዩብን በጎን ጀምሬ የፊቴን እያሳየው መስራት ጀመርኩና አሁን ሽጬዋለሁ ዩቲዩብ ቻናሉን። ግን እስካሁን አለ ቪዲዮ የኔ ቪዲዮዎች አሉ። የኛው አዲስ ቻናል ነው እና እዛ ዩቲዩብ ቪዲዮ ላይ ደግሞ እንዴት ካብከት ኤዲት እንደምናደርግ ምናምን መልቀቅ ጀመርኩ። ካብከት ብቻ ነው አዛታ የማውቀው፣ የምችለውም ካብከት ብቻ ነበረ። ሌሎችን እንትን ሶፍትዌሮች አላውቃቸውም። ፒሲ ራሱ ሰፖርት አያደርገው ነበር በዛ ሰዓት የነበረኝ ማለት ነው። እንደዛ ስሰራ ዩቲዩብ እየሰራው እያለ አንድ ሰው ኮንታክት አደረገኝ። ያንን አይቶ ማለት ነው እንዴት ካብከት ላይ ኤዲት እንደምናደርግ ምናምን የሚለውን ማለት ነው። ከዛ እኔ ደግሞ በቃ የመጀመሪያ ስለነበረ በዛ ሰዓት በቃ አለ አይደል የመጀመሪያ ላይ ሁላችሁም ታውቁታላችሁ ያለውን ስሜትና እንደዛ ተሰምቶኝ ከዛ እሺ ምናምን አልኩኝ። ሰውየው አሁን እንደውም አድጎለታል። በፊት ሲጀምር የነበረው ሌላ ነው፣ አሁን ሌላ ነገር እየሰራ አድጎለታል። ከዛ እሱ ነበረ ሲያሰራኝ የነበረው በ300 ብር ለ2 ደቂቃ ወይ ለ1 ደቂቃ የምትሆን ሾርት ቪዲዮ በ300 ብር ተነጋገርን። ከዛ በሳምንት 3 ቪዲዮ በወር 12 ቪዲዮ ነበር የሚፈልገው። ከዛ በኋላ በመጀመሪያው ወር ገንዘብ ማግኘት ጀመርኩ ማለት ነው። ኤዲት አድርጌ ስልክለት አሁን ሳየው ኤዲቲንግ የሰራሁት ኤዲቲንግ አሁን ሳየው በጣም ነው እንትን የሚለው ያው አለ አይደል አሁን እየተሻሻላችሁ ስትመጡ በፊት የምታዩት የሰራችሁት አሪፍ የመሰላችሁ በጣም የወረደ ሆኖ ታገኙታላችሁ። እና እንደዛ ነበረ እኔም አሁን የማየው ማለት ነው። እንደዛም ሆኖ ግን ሰው ስለወደደው በቃ ተነጋገርንና በአንድ ቪዲዮ 300 ብር ምናምን በሚለው ተነጋገርን። ከዛ በዛው ቲክቶኩንም ለሱ ሸጥኩለትና በዛ ነበረ መንገድ የጀመርኩት። እና አሁን ምን ልል ፈልጌ ነው ይሄ ሁሉ እስካሁን የማገኛቸው ክላይንቶች በአጠቃላይ ከሶሻል ሚዲያ ነው የመጡት። ዋናው ነገር ምንድነው ፐርሰናል ብራንድ የሚባለው ነገር በጣም ወሳኝነት ነው። ክላይንት ለማግኘት በጣም ወሳኝነት አለው። በውጮችም አይታችሁ ሊሆን ይችላል የተለያዩ ቪዲዮዎችን። አሁን እኔ ራሱ ያሉኝ ክላይንቶች የመጡት ከአፕወርክ ውጭ የመጡት ከዚህ ቲክቶክ ላይ ከምሰራው ነው። ከ1000 ምናምን ሰው ቲክቶክ ላይ ኢንቦክስ የሚያዋሩኝ በጣም ብዙ ሰዎች አሉ። እና ፐርሰናል ብራንድ አንዴ ቢውልድ ካደረጋችሁ ኮንቴንት እየሰራችሁ የምትለቁ ከሆነ ቲክቶክ ላይ የምትችሉትን እንኳን ብትለቁ ያው ዞሮ ዞሮ ክላይንቶች ቲክቶክ ተጠቃሚ በጣም ብዙ ክላይንት አለ። ያዩና ደስ ካላቸው ሪች አውት ያደርጋቸዋል፣ ካላላቸው ደግሞ ይተውታል እንጂ ምንም የሚፈጠር ነገር አይኖርም። እና በዛ መንገድ ነው በጣም ብዙ ሰዎችን በተለይ ደግሞ አሁን ይሄ በጣም ብዙ ፎሎወር ያላቸው ታዋቂ ታዋቂ ሰዎች ራሱ በዚህ ኮንታክት አድርገውኛል። በቲክቶክ ብቻ አይተው ማለት ነው። ኦልሞስት አሁን 1600 ምናምን እንትን ፎሎወር ነው ያለኝ። ግን እንደዛም ቢሆን ምንም አላገደኝም ክላይንቶችን ለማግኘት ማለት ነው። እና አሁን እኔ በጣም አንደኛ ስትራቴጂ ብዬ የማስበው ክላይንትን ለማግኘት በዚህ ሰዓት ሁሉም ሰው ቲክቶክ ተጠቃሚ እና ሶሻል ሚዲያ ተጠቃሚ ስለሆነ በቃ በዛ ፐርሰናል ብራንዳችሁን ቢውልድ አድርጋችሁ ከዛ በኋላ ክላይንቶች ራሳቸው ይመጣሉ። ራሱ የመጣ ክላይንት ደግሞ ብርም ያን ያክል ኔጎሽት አታደርጉም፣ አትደራደሩም።
ግን እናንተ ሪች አውት ኮልድ ኮል ወይም ኢሜይል ምናምን ልካችሁ ተጻጽፋችሁ ራሳችሁ የምትሄዱ ከሆነ እናንተ ፈልጋችሁ እንደመጣችሁ ስለሆነ እነሱ የሚያውቁት ብርም ሊያወርዱባችሁ ይችላሉ። እና የኔ ዋና ስትራቴጂ የሚለው ይሄንን ነው። የተቀሩም ሌሎች እንትኖች አሉ። ሌሎች እንዴት ማግኘት የምንችልባቸው ዘዴዎች አሉ። እነሱን ግን እናንተ ካወራችሁ በኋላ ብቀጥል ይሻላል። አሁን እናንተ ደግሞ ያው የምታውቁትንም ካለ በዚህ አጋጣሚም ደግሞ እንደዚሁ ኤክስፒሪየንስም ካላችሁ እንትን ሰክሰስም ሊሆን ይችላል፣ ፌሊየርም ሊሆን ይችላል። ኤክስፒሪየንስ ያላችሁን በዛው ሼር እንድታደርጉ አሳስባለሁ። ኦኬ እኔ እንኳን ቶታሊ ይቀላል። ያው ምናልባት አሁን ያነሳቸው ነገሮች ግን ትክክል ናቸው። ባይዘዌ እኔ የውጮችንም እዚህ አገር ውስጥ ያሉትንም ሶሻል ሚዲያቸው ላይ ያለውን አይቼ ጽፌ ኮንታክት ያደረኳቸው ነበሩ። ውጭ ላይ ያሉት ሁለት በጣም ጎበዝ ናቸው። ግን ደግሞ ሙሉ ቪዲዮዋቸውን አየውኝና ጻፍኩላት። አንድ ሴት በደንብ በእንግሊዝኛ ጻፍኩላት። ከዛ በኋላ እሺ ብላ ላከችልኝ። ብዙ ነው ጂቢ፣ ወደ 3 ጂቢ ምናምን የሚሆን ዳታ ነው። ካየሁት በኋላ ግን እኔ ገና ቪዲዮ ኤዲቲንግ በጣም ቢግነር እንደሆንኩ ተረዳሁኝ። የእሷን ቪዲዮዎች አይቼ ማለት ነው። እና ጥሩ ነው፣ እንደዚህ አይነት ስትራቴጂዎች ጥሩ ናቸው ለማግኘት። ከምንም ነገር በላይ ግን መጀመሪያ ራስን ብቁ ማድረጉ ነው ጥሩ ነው ብዬ የማስበው። ብቁ ለማድረግ ግን ከሰራን ብቻ ነው፣ ከሞከርን ነው ያለንበትን ሌቭል ልናውቀው የምንችለው። ዝም ብለን ኮርሶችን ስለተከታተልን ብቻ ያወቅን ይመስለናል። ስንጀምረው ነው ከባድ እንደሆነ የሚገባና በአብዛኛው እኔ ምንም ክሊያንትም እስካሁን የሞከርኩት ስለሌለ ከእናንተ ኤክስፒሪየንስ ሼር አደርጋለሁ ብዬ ነው የገባሁት። ለዛ ነው። እሺ አበባው እናመሰግናለን። አብርሃም ደግሞ እሺ እኔም ልክ እንደዛው ጀማሪ ቢሆንም ግን እኔ ምንድነው እንትን አይቲ ባለሙያ ነኝ። ግን በምሰራበት ቦታ ላይ ትርፍ ጊዜ አለኝ እና ጓደኞቼም ኤዲቲንግ ምናምን ስለሚሞካከሩ ከእነሱ ነው የተማርኩት። እኔ ቶሎ ብዬ እንዳጋጣሚ ሆኖ እንትን አገኘሁኝ ፌስቡክ ላይ ፖስት አድርጌ ነበር። እኔ ደግሞ የሆነች ዲዛይን ሰራሁና በፎቶሾፕ ማለት ነው ዲዛይን ሰራሁና ፖስት አደረኩ። ዝም የቪዲዮ ኤዲተር የምትፈልገው ምናምን ብዬ። ከዛን አንድ ሶሻል ሚዲያ ማርኬቲንግ ላይ የሚሰሩ ልጆች አገኙኝ። ዩቲዩብ ለዶክተሮች ይሰራሉ፣ ይቀርጿቸውና ኤዲት አስደርገው ይለቁላቸዋል። እንደውም አስታውሳለሁ ብሩክ ኪርስ ይባላል እንትኑ ማለት ነው። እና ቀለል ያለ 12 ደቂቃ ምናምን ነው የተቀረጸውን ድምፅና ምስል ይሰጠዋል። ከዛን እሱ ላይ ትንሽዬ ነው የምትጨምረው፣ ስሙን ታስገባለህ። ከዛን ትንሽዬ ምስል ከሀሳቡ ጋር የሚሄድ ነገር ትጨምርበታለህ። እየሰራው ነበረ ግን የሆነ ሰዓት ላይ እንትን ነው ገንዘብ ትንሽ አልጨምር ሲሉ ምናምን አቆምኩት። ቶሎ ማለት ከተወሰነ ጊዜ ሰራሁና 2-3 ወር ከነሱ ጋር ናቸውና ለአንተ ነው ትልቅ የምንከፍለው፣ ስለዚህ በዚሁ ነው የምንሰጥህ ምናምን ሲሉኝ እኔም አቆምኩ። ከዛ በኋላ ደግሞ ከሌሎች ጋር ነበር ፍሪላንስ ምናምን ሄጄ ነበር ጠርተውኝ ምናምን፣ ግን በገንዘብ መስማማት አልቻልንም። እኔ የምጠራው ገንዘብና እነሱ ማሰራት የሚፈልጉት እንትን ዋጋ በጣም ትንሽ ነው ለመክፈል የሚፈልጉት። እና እንደዛ ነው። ብዙም ልምድ የለኝም እኔም፣ ግን ስጀምር በፕሪሚየም ነው የጀመርኩት። አሁን ደግሞ ለሆነ ሪል ስቴት በካፕከት ሰርቼላቸው እሱንም በደንብ ለምጄዋለሁ። አሁን ግን ያንተን ሳይ ነው እንደ አዲስ በቃ አፍተር ኢፌክት በተለይ ሳይ ምናምን በጣም ደስ ይላል። ትንሽ ደግሞ ግራፊክስ ነገር ስለተማርኩኝ ይሄ ቶሎ ለመረዳት ምናምን ብዙ አይቸግረኝም። እኔ ግን ደንበኛ ምናምን ብዙ አሁን ለማንም ሰው አልሰራም። አሁን ያንተ ቪዲዮ ነው እንደ አዲስ ያስነሳኝ ያልኩ ማለት ነው። ግን ያገኘሁበት ደንበኛ መንገድ አንዱ ኤፍቢ ላይ ሶሻል ሚዲያ ላይ ፖስት ነው።
የሚፈልጉ ሰዎች ምናምን። እም፣ ከዛ በዘለለ አሁን ግን አፍተር ኢፌክት በጣም ነው የተመቸኝ በጣም ማለት ነው። እና እዛ ላይ እስቲ እንግዲህ ጊዜ ያውቃል አሪፍ። በተለይ አፍተር ኢፌክት አሁን የገባኝ ነገር ቲም ይፈልጋል ብዬ አስባለሁ እኔ ማለት ነው። አኒሜሽን የውጭዎቹን ካያችሁ ብዙ ጊዜ 30% ምናምን አኒሜሽን ይጠቀማሉ እና ይሄ ደግሞ ቲም ይፈልጋል። አንድ ሰው ብቻ መስራት የሚችል አይመስለኝም እኔ የተረዳሁት። ቲሞች ይፈልጋሉ። ግን አንተ ያልከው ቅድምዬ በጣም ማለት በጣም ገዢ ሀሳብ ነው። በቃ ሶሻል ሚዲያ ላይ ነው ሁሉም ደንበኛ ያለው እና ይሄ ነው እንግዲህ እኔ ጋር ያለው። ኦኬ እሺ፣ እናመሰግናለን ሁለታችንም የተለያዩ ሀሳቦች ሰጥታችሁኛል። ግን በዚሁ ጥያቄዎችን መጠየቅ እፈልጋለሁ። ያው ልምድ ልውውጥም ነገር ስለሆነ እናንተ ጋር የገጠመ እኔ ጋር ያልገጠመ ነገር ይኖራል፣ እኔ ጋር የገጠመ ደግሞ እናንተ ጋር ያልገጠማችሁ ነገሮች ይኖራሉ እና ጥሩ ጥሩ እንዳልከው ነው። ዞሮ ዞሮ ከሶሻል ሚዲያ አይወጣም። አሁን በአሁን ጊዜ በቃ ክላይንት ለማግኘት በጣም ተመራጭ የሚባለው መንገድ ሶሻል ሚዲያዎች ላይ ፖስት በማድረግ የሰራችሁትን ስራ በተለይ ደግሞ ፖርትፎሊያችሁን በጠቅላላ ሶሻል ሚዲያ ላይ ፖስት በማድረግ ማግኘት ይቻላል። እኔ አሁን አንድ ጓደኛ ነበረኝ እና ብሌንደር የሚሰራ ጓደኛ ነበረኝ፣ ስሪዲ ብሌንደር ማለት ነው። እና በጣም ሃይ ኢንካም ስኪል ነው ያ ነገር። ስሪዲ ቤዚካሊ ሁሉንም ስሪዲ ነክ ነገሮችን በጠቅላላ ከስክራች የሚሰሩበት ነገር ነው ብሌንደር ካወቃችሁት ማለት ነው። እና ኦልሞስት ወደ 4 ዓመት ምናምን ፈጅቶበታል በደንብ ስኪሉን ለማዳበር፣ በቃ ስኪሉን ከፍ ለማድረግ ማለት ነው። ከዛ ግን ክላይንት ያገኘበት ይሄ $2000 የሚከፍል ክላይንት ያገኘበት መንገድ ምንድነው? የሆነ እንትን ዩቲዩብ ቻናል ነበረ ስለ ስሪዲ ምናምን የሚሞክሩ ሰዎችን እያወዳደሩ 100 ሰዎችን ከዛ ከ4000 ሰዎች ውስጥ 100 ሰዎችን ለይተው ከዛ በኋላ ዩቲዩብ ቻናላቸው ላይ ፖስት ያደርጉታል። ከ1 እስከ 100 የወጡትን ሰዎች በየስማቸው በየአካውንታቸው ፖስት ያደርጉላቸዋል እና ወደ 1 ሚሊዮን ቪው ምናምን ነው የሚታየው የውጭ ሀገር እንትን ስለሆነ ማለት ነው። እና እሱም በቃ እኔ ልሞክራል እና ብሌንደር ደግሞ በጣም ረጅም ጊዜ ነው የሚወስደው። 1 ወር ምናምን ነው የሚሰጣቸው። በ1 ወር ውስጥ የሆነች 5 ሰከንድ 5 ሰከንዷን በ1 ወር በ4 ሳምንት ምናምን ነው የሚሰሩት። እና እሱን ሰርቶ እኔ በዛ ሰዓት ምን እየሰራ ነው ለምን ይደክማል እንደዚህ ነገር ምን እዛ ላይ ወጣ አልወጣ ምናምን አይነት ነገር ነበረኝ ሀሳብ የዛሬ ስንት ዓመት ማለት ነው። እና ከዛ በኋላ ያንን ሰርቶ ላከላቸው። ከዛ ከ1 እስከ 100 ውስጥ ወጣ 70 ምናምንኛ ላይ ምናምን እንትን ወጣ። ከዛ ያ ቪዲዮ ደግሞ በጣም ታየ ወደ 1 ሚሊዮን ምናምን ቪው ማለት ነው። ከዛ ያቺን ወሰደና የሆነ ግሩፕ አላቸው። ይሄ ዲስኮርድ የሚባል እንትን አለ። ልክ እኛ ቴሌግራም ምናምን እንደምንለው ዋትሳፕ እንደምንለው ዲስኮርድ አላቸው እና እዛ ላይ ለቀቀው። ከዛ በኋላ እዛው ላይ የነበረ አንድ ክላይንት ሪች አውት አደረገው ማለት ነው ያንን ዩቲዩብ ቪዲዮ አይቶ። ከዛ በቃ በአንድ ስራ ወደ $2000 ምናምን። አሁን ልጁ ኢን ሚሊየንስ ነው የሚሰራው በዚህ ሰዓት በብሌንደር ብቻ ማለት ነው። ራሱን ችሎ ምናምን ወጥቷል። 19 ዓመቱ ነው ገና። እዚሁ ትምህርት ቤት እዚሁ ሀገር ላይ የነበረ ጓደኛዬ ከዛ ወደ ውጭ ሄዶ ነው እዚሁ አፍሪካ ሀገር ማለት ነው። እና ሶሻል ሚዲያ በጣም ተጽዕኖ ያለበት ቦታ ነው። እንዳልከውም አብርሃም እንዳልከውም ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ በተለይ ደግሞ እኛ ሀገር ቲክቶክ ነው እንደምታውቁት። ኢንስታግራም ገና ነው። ፌስቡክ ደግሞ ትንሽ ወደኋላ ነገር አይነት ስሜት አለ ሁሉም ሰው ጋር እና ቲክቶክ ላይ በደንብ ብንሰራ የተሻለ ክላይንት እናገኛለን ማለት ነው። እስቲ አዲስ ገቢዎች አሉን ተሙና ዳይመንድ ገብታችኋል እና ራሳችን አስተዋውቀን ነበር ሶስታችን የጀመርነው። እናንተ ከገባችሁ ስማችሁንና ራሳችሁን አስተዋውቃችሁ ከዛ ወደ ሀሳቦቹ እንገባለን ማለት ነው። ዳይመንድ ይሰማል አይደል? ዳይመንድ እና ተሙ ጀምርሽ። ኦኬ እሺ። ፒሲ ማይክ አይሰራም። እሺ ዳይመንድ ቴክስት ማድረግ ይቻላል እንትን የሚያስቸግራችሁ ከሆነ ኦኬ እሺ። እነሱ እስኪቀጥሉ ድረስ እኔ እንትና አብርሃም ጋር ያሉት ሀሳቦች ላይ በተለይ እዚሁ ሀገር ላይ ክላይንቶች አሉ፣ ፖቴንሻል ክላይንት አለ፣ ግን አብዛኛው ጊዜ በጣም ሎ በጀት ናቸው ወይ ደግሞ በጣም ትንሽ የሚከፍሉ ሰዎች ናቸው ያሉት በብዛት። የሆነ አይመጣጠንም። እኛ የምናወጣው እናንተ ሚሊተር ስለሆናችሁ ታውቁታላችሁ በደንብ የምናወጣው ይፈርትና 4 ሰዓት 6 ሰዓት ቁጭ ብለን የምንሰራው ስራና
የምናገኛት ሪተርን እንትን ኢንካሙ በጣም ትንሽ ነው ሎ ነው እና ያ ነገር እኛ ሀገር በጣም ችግር አለ። እንደኔ መፍትሄው አለው ብዬ ማስበው ይሄ እንደ ሀገር አይነት እንትን ችግር ስለሆነ መፍትሄ ብዬ ማስበው ከቻልን በደንብ ከቻልን የተለያዩ ሶሻል ሚዲያዎች ላይ ራሳችንን እንትን ብለን ኮልድ ኢሜይልን በማድረግ ኮልድ ኮልን በማድረግ የተለያዩ ነገሮችን በማድረግ ከውጭ ሀገር ክላይንቶች ጋር በደንብ መስራት ነው የተሻለ የሚሆነው። አሁን እንደ ፕላትፎርሞች አሉ እንደ አፕወርክ አይነት እንደ ፋይቨር እነሱ ላይ ራሳችን እንትን በማድረግ ከነዛ ክላይንት ብናገኝ የተሻለ ነው ብዬ አስባለሁ። እና በዚህ ጉዳይ ላይ እስቲ ትንሽ እናወራና ይህ አሁን የሀገሪቱ ጋር ያለው ነገር ክላይንቶች ትንሽ ነው የሚከፍሉት እዚህም ሀገር እና እሱ ጋር ማውራት የምትፈልጉት ነገር ካለ አበባው ከዛ አብርሃም ከዛ እነ ዳይመንድ እነ ተሙም ከሰራላችሁ ማውራት ትችላላችሁ። ኦኬ እኔ እንኳን ጥያቄ ብጠይቃችሁ ነው ደስ የሚለኝ። ማለት እስካሁን ስንት ነው የምታስከፍሉት? አሁን እኔ መነሻውን እውነት ለመናገር አላቅም፣ አስከፍዬም ሰላም አላቅ ማለት ነው። ስንት ነው ግን የምታስከፍሉት? ሌላው እዚህ ሀገር ውስጥ እኔ ዝም ብዬ በነፃ እንኳን ልስራላችሁ ከዛ በኋላ ስለ ክፍያ እናወራለን ብዬ ልከውልኝ ሮ ዳታዎችን ኤዲት አድርጌ ልኬ አይ በቃ እንደዚህ አንፈልግም ብለው ግን ያንኑ ፖስት ያደረጉታል እኔ የሰራሁትን ማለት ነው። እና ታማኝ አይደሉም እኛ ጋር ያሉት እውነት ለመናገር። የውጮች ላይ እንዳልኩህ አንዲት ዘዲንካ የምትባላለች እነዚህ ኤሌክትሮኒክስ ምናምን ሪቪው ነው የምትሰራና ዝም ብዬ ሳይ ማለት እሷ የምታቀርበው መረጃዎቹ አሪፍ ናቸው፣ ቪዲዮዋ ግን አሪፍ አይደለም። እሱን ጻፍኩላት ኢሜይሏ ላይ። ከዛ እሺ እስኪ አንተ ደግሞ ስራልኝ ብላ እንዳልኩ 3.6 ጂቢ ነው ምናምን ላከችልኝ። እኔ ኤዲት አድርጌ መለስኩላት። ከዛ ምን ቴክስት ታደረገችልኝ? ቴንክ ዩ እኔ ኤዲተሮችን በቃ ማየት ፈልጋለሁ አሁን ላይ፣ ስለዚህ ሌሎችንም እንደዚህ ሃየር ለማድረግ አውጥቻለሁኝ። የተሻለ ከሆነ አንተን ኮንታክት አደርጋለሁ፣ ካልሆነ ግን ሌሎችን አለችኝ። ኦፍ ኮርስ ጥሩ ኤዲተር አግኝታለች ማለት ነው እና አሪፍ ቪዲዮ መልቀቅ ጀመረች። እሷ ግን ለእሷ አሁን ስንት ነው ኮስት አለችኝ። እኔ ዝም ብዬ ላኩላት። ኤክስፒሪየንስ ቢኖረኝ ምናልባት እሷን ሚስ አላረጋትም ነበርና እስኪ የእውነቱንም የሚነግርም ሰው አታገኝም አንዳንዴ። ምን ያህል ነው ግን ኢኒሻል ኮስቱ እኛ ጋር ሚኒመም እና ማክሲመም ማለት ነው? የውጭ ሀገር ሰው ነበረች ያልከኝ አይደል? ያልከን? አዎ ዘዲንካ ትባላለች። ኦኬ ማለት አሁን ፔመንት ሲስተሙ ምናምን ላይ ችግር ይኖራል መቼስ አይደል? እዚህ ሀገር እሱን ነገር ትንሽ ታጫውተናለህ። በጣም ወሳኝ ነገር ስለሆነ ማለት ነው፣ ብዙ ሰዎች የሚቸገሩበት ስለሆነ። ነገር ግን ከኔ በፊት አብርሃም አሁን የጠየቀውን ጥያቄ መመለስ ይችላለን። እኔም እመልሰዋለሁ ይሄን ከአብርሃም ቀጥሎ። ሌሎቻችሁ ደግሞ መመለስ የምፈልጉ ከሆነ ቴክስት አድርጉና አንሚዩት ትሆናላችሁ፣ ከዛ ትመልሳላችሁ ማለት ነው። አብርሃም ኮንቲኒው ፕሊዝ። እኔ እንኳን እንዳልኩ ጀማሪ ባለው ሰዓት ነበር እነዛ ልጆች ያገኘሁት። የ12 ደቂቃ ትልቁ 12 ደቂቃ ነው ቪዲዮ። የሕክምና ነው፣ ጤና ባለሙያ ነው ሰውየው እና የተወሰነው ነገር የምታስገባበት ማለት ነው። እና በአንድ ቪዲዮ ስንት ነበር የምቀበላችሁ? 300 ብር ምናምን ይከፍሉኝ ማለት ነው። ልከውልኝ እሷ እንደ ኤዲት አድርጌ ምናምን መላክ ነው። ብዙም ያን ያህል አያጨናንቁም፣ እነሱም ቀለል ያለች ነበር። ግን እድገት የሚባል ነገር እኔ ከፍ እያልኩ ስመጣ የሆነች ነገር እየጨመርኩ ስመጣ ምናምን እነሱ ጋር የገንዘብ ለውጥ አይፈልጉም። የሆነ የሚያድግ ነገር የላቸውም። በነፃ ቢያሰሩም ይቀላቸዋል እነሱ ማለት ነው። እና ክፍያ ላይ በጣም እንትን ናቸው፣ መክፈል ብዙም አይደሉም። እኔ እንዳየሁት ከሆነ እንዲሰራላቸው ጥሩ ነገር ይፈልጋሉ። ያን ያህል ክፍያ ላይ ብዙ አይደሉም። አንድ ደግሞ እንትን ላይ ቲክቶክ ላይ 1.7 ሚሊዮን ደርሷል። እኔ እያለሁ 1.1 ሚሊዮን ነበረ። አንድ ስሙ መጥቀስ የማልፈልገው አሁን በጣም ታዋቂ ነው።
እሱ ጋር ነበር ደግሞ ሾርት ቪዲዮዎች ከዩቲዩብ ላይ ዩቲዩብ ቪዲዮ አለው። ከዛ ላይ ሾርት በጣም አሪፍ ግሬድ የሚባል አሰራር ትንሽ ሰው ሊወደው የሚችለው ነገር እንደዛ እየቆረጥን መስጠት ነበር ለሱ። ከሱ ጋርም ይፈልጋሉ አለኝ። እኔ ደግሞ ያው ቋሚ መሆን አልችልም ነበር። አሁን ያለኝ የስራ ቋሚነት ስለሆነ ፍሪላንስ ነው መስራት እንፈልገው ኤዲቲንግ። ከዛ ናይ አልችልም ምናምን አልኳቸው። ከዛ ምን አሉ እነሱ ምን ሀሳብ አመጡልኝ፣ በቃ እዛው ቤት ሆነ በቀን 6 ቪዲዮ ስራልን አሉ እና ስንት እንክፈልህ ምናምን አሉ። ከዛ በቃ እኔ ብዙም አይደለም ስንት 20 ሺህ ብር ክፈሉኝ አልኳቸው፣ በወር ማለት ነው። በቀን 6 ቪዲዮ ሰጥቼ 24 ቀን ነው የምሰራላችሁ። ከዛን ያንንም መክፈል አንችልም ምናምን አሉ። እኔም አቆምኩኝ እና ክፍያ ላይ በጣም አነስተኛ ነው። እዚህ የሚወጣው ጉልበት ምናምን ጋር በፍጹም አይገናኝም። ያው ኢንተርኔት ወጪ ምናምን እንዳለ ታውቃላችሁ። ኢንተርኔት አለ፣ የተለያዩ ወጪዎች ይኖሩብናል እና ግን ክፍያ ላይ እዚህ ሀገር ትንሽ በጣም ይከብዳል በጣም እና ይሄ ነው ያለኝ። ሌላ ልጅም ነበር እንደዚህ ደግሞ አፕወርክ ላይ ከውጭዎች ጋር የሚሰራ ከእሱ ጋርም እየሰራ ነበር። ግን እሱ ራሱ ገንዘብ በትክክል አይከፍል ማለት እኔን ለመያዝ ፈልጎ ይመስለኛል እየቆራረጠ ነበር የሚልክልኝ ገንዘብ ማለት ነው። እሱ ቲም አለው፣ የሆነ ቲም አለው። እኔን የሆነች ነገር ይሰጠኛል እንድሰራለት ነው። ክፍያ ላይ እዚህ ሀገር ትንሽ ይከብዳል እና እኔ ጋ ያለው ልምድ ይሄ ነው። እሺ፣ እናመሰግናለን። እኔም ጋር ያሉትን የተወሰነ ነገርና በደንብ እሱ ዘርዝሮታል። የሀገሪቱን ሁኔታ እንዳለው ነው። ምንም የምቃወመው ነገር የለም። እኔም ስለሚያጋጥመኝ ማለት ነው። በጣም ሎ ፕራይሲንግ ይሰጣሉና ወይ ስራውን እንቀበላለን ወይ እንተዋለን አይነት ሌቭል ደረጃ ላይ ናቸው አብዛኞቹ የሚሰጡን እንትን። በዛ ነው አሁን ለምሳሌ በእርግጥ የፕራይሲንጎቹ እንደ ቪዲዮቹ ይለያያሉ። አሁን አበባው ለሰጠው ጥያቄ መልስ ለመናገር ያክል አሁን እኔ ከእያንዳንዱ ቪዲዮዎች የማስከፍለው የተለያየ ነው። ለምሳሌ ሎንግ ቪዲዮ ሊኖር ይችላል የነ እስከ 10 እስከ 15 ደቂቃ ሊኖር ይችላል። ሾርት ቪዲዮዎችም ደግሞ ሊኖሩ ይችላሉ እስከ 2 ደቂቃ ማክሲመም 2 ደቂቃ የሚያክሉ ማለት ነው። ከ2 ደቂቃ በላይ ያሉት ያው እንደ ሎንግ ቪዲዮ ነው የሚቆጠሩት። ወይ ፐር ሚኒት ነው የምታስከፍለው ወይ ደግሞ ለ10 ደቂቃ ይሄን ያክል ለ15 ደቂቃ ይሄን ያክል አይነት እንትን። እሱ ብቻ ሳይሆን አሁን ደግሞ ሌላ ታይሙ ማተር ያደርጋል አንደኛ፣ ሁለተኛ ደግሞ ስታይሉም ማተር ያደርጋል። በጣም የሚፈልግ አለ ስኪልም የሚፈልግ ሰዓትም የሚፈልግ በየደቂቃው ኢንጌጅመንት ያሉት አይነት ቪዲዮዎች አሉ። ለምሳሌ እንደ ኢማን ጋዢ አይነት ቪዲዮዎች ስታይል ሊኖሩ ይችላሉ። እንደ አሊ አብዳል በብዛት የሚጠሩትና የሚጠቀሱት እንደነሱ አይነቶች ናቸው። አሊ አብዳል የሚባለው ሰውዬ እና እንደ አሌክስ ሆርሞዚ። በዚህ ሀገር ደግሞ እንደ በብዛት የሚጠራው ዮናስ ሞ ነው። እንደ ዮናስ ሞ አይነት ምናምን የሚሉ ሰዎች አሉ። ብዙ ሰዎች ወደ እኔ ሲመጡ የምሰማው ማለት ነው። እና እንደየስታይሉ በጣም ይለያያል ቪዲዮ እና ያንን አይተን ነው የምንሰጠው። ለመጀመሪያ ያክል ግን መነሻውን ለምሳሌ ሾርት ቪዲዮ ከሆነ ሚኒመም 400 ብር እንትን ይላል። አሁን እንዳልኩ ነው እንደየስራው ይለያያል። ግን ይሄ ብዙ እንትን የሌለበት ይሄ ብዙ የሚገቡ ነገሮች የሌሉበት አሪፍ የሆነ ቪዲዮ እኔ መነሻ ማስከፍለው ከ400 ብር ጀምሮ ነው። ከዛ በታች እንትን አለን። በፊት ቢሆን ግን አሁን በ250 ብርም ሰርቻለሁ ለአንድ ወር የሆነ ሰው ጋር ገና እሱም ልክ አብርሃም እንዳለው ሶሻል ሚዲያ ማርኬት ገና የሚጀምር ሰው ነበረ እና ለሱ ራሱ ሩቅ እየሄድኩ ምናምን ሩቅ ሄጄ ነበረ እንትን ኮንታክት ያደረኩት ቴሌግራም ግሩፕ ላይ ለቆ የራሳቸው ግሩፕ ላይ ለቀው እዛ እስቲ ለምን እንትን አይደለውም ብዬ ሄጄ ከዛ በ250 ምናምን ተስማምተን እዛ 4 ቪዲዮዎች ምናምን ከሰራሁ በኋላ በወር ውስጥ 4 ቪዲዮ ምናምን ከሰራሁ በኋላ ትቼዋለሁኝ እና እንደዛ ነበር ማስከፍለው። አሁን ግን ሚኒመም 400 ብር እውነቱን ለመናገር ያክል ማለት ነው። ብዙ ሰዎች ያው ይደብቃሉ፣ ያው ፐብሊክሊ አይወጣም። ግን ሚኒመም 400 ብር እንደኛ ሀገር ስለሆነ እንጂ አሁን ለምሳሌ አፕወርክ ላይ በጣም ሚኒመም ከተባለ $3 ነው በእንትን ማለት ነው በሾርት ቪዲዮ
30 ሰከንድ ከ30 እስከ 1 ደቂቃ ከዛ በላይ ያለው ይጨምራል። ከ30 እስከ 1 ደቂቃ ግን ሚኒመም የሚከፍል ያለው $3 ነው። በብዛት አቬሬጅ $5 ነው። በጣም እንትን ጥሩ የሚባለው ደግሞ እስከ $10ም አለ በአንድ ሾርት ቪዲዮ ማለት ነው። ነገር ግን ከ30 እስከ 3 ዶላር በእኛ ደግሞ ስታመጡት ወደ 500 ምናምን ይሆናል። አሁን በ150 ቢሆን ቢታሰብ ማለት ነው። እና በዚህ ሀገር ላይ እንደዛ ስለሆነ ያ ነው እኔ ጋ ያለው ምላሽ። እሺ ዳይመንድም ማይክ አይሰራም። እሺ ለቀጣዩ ግን ሁላችሁ ማይካችሁ ተስተካክሎ ሁላችንም ብናወራ የተሻለ ይመስለኛል። አሁን ሶስት ሰው ከሚያወራ ሌሎቻችሁም እንድትሳተፉ እናንተም ጋር ያለውን ነገር ሼር እንድታደርጉ ማለት ነው። እና ያው በዚህ አሁን ኦልሞስት 1 ደቂቃ ነው የቀረን። ሪሜኒንግ ታይም የሚታያችሁ ከሆነ ዙም ሚቲንግ 40 ደቂቃ ነው የሚፈቅደው ለፍሪ ቨርዥኑ። አሁን ፍሪ ቨርዥኑ ነው ያለኝ እና ምን ትላላችሁ? ድጋሚ እንትን ልበለው? ሊንኩን ልኬ ድጋሚ እንግባ እንደ አዲስ ወይስ ሌላ ሀሳብ ያላችሁም? ድጋሚ ብንገባ የተሻለ ይመስለኛል አይደል? እሺ አሁን ሎጋውት ልበለው እና ድጋሚ እኔም እንደዛ ይመስለኛል። ኦኬ። እና ተመለሰልህ አበባው አለ አይደል? ሎንጉን ግን አልነገርከንም እኮ የምኑን የረጅሙን አልነገርከንም። ሎንግ ነፍሷል። ሎንግ ቪዲዮ ብዙም ሂስትሪ የለኝም እዚህ ላይ ሎንግ ቪዲዮ ላይ በእኛ ሀገር ላይም ማለት ብዙ የሚያሰሩ ሰዎች የሉም እና አንዳንድ ኦፖርቹኒቲዎችን አግኝቼ ነበር ለምሳሌ ነገር ግን አሁን ለቪዲዮ የምጠራው እኔ የምጠራውን ነው የምናገረው። አሁን በዚህ ሰዓት የምሰራው ሎንግ ቪዲዮ የለም። ነገር ግን እንደ ቪዲዮ እንዳልኳችሁ ነው። እንደ ስታይሉ ቢለያይም ግን ሚኒመም ከ2000 እስከ 4000 የሚደርሱ አሉ እና እንደዚህ የሚሰሩ ሰዎችንም አውቃለሁ። እስከ 3500 የሚሰሩ አሉ፣ 4000 የሚሰሩ አሉ። በጣም ግፋ ቢል እስከ 6000 የሚሰሩ አሉ። ግን ሬንጅ ያደርጋል። ፓኬጅ አለ። በዛ ፓኬጅ መሰረት ሰው የመረጠውን በዛ እንትን ይላል ማለት ነው። ይህ ነው ሎንግ ቪዲዮ ላይ ያለውን። አይ ቴንክ ዩ ትክክል ነህ። አሁን ያንተ ፐርፌክት ላይ ኤዲት የምታደርግበትን ስታይል አይ ቲንክ ወይ አንተ ልትሆን ትችላለህ ወይ ሌላ ሰው ሊሆን ይችላል። ይህንን ቪዲዮ 4500 ነው ምናምን ነው ወጪ ያደረግኩበት አለ የሆነ ዩቲዩበር እና ጀስት የአንተ ኤዲቲንግ ጋር አብሮ የሚሄድ ነው። ያን ሳይ እንደውም ደስ አለኝ እኔ። ኦኬ ኦፍኮርስ ጥሩ ነው እንደዚህ ከሆነ። ማን ነበረ እንትኑ ሰውየው? ቢግ አበሻ የሚል ቢግ አበሻ። አይቻለሁ ቪዲዮ እንደዛ ነው የሚለው። ኮምፕሊትሊ አፍተር ኢፌክት እንትና ነው የመሰለኝ የሚባል ልጅ ካወቃችሁ ቲክቶክ ላይ እንትን ይላል አሳፍ እና እሱ ነው ኤዲት ያደረገው እኔ አይደለሁም። ግን ሞስት ይመሳሰላል እና አይቼው ነበር እሱንም። ልክ ነህ። ጥሩ ሰዎች እንደዚህ ይሄ በተለይ ክላይንቶች በጣም ከጀርባቸው ማለት ሰፖርት የሚያደርጋቸው አሁን በብዛት እኛ ሀገር የማይከፍሉት እነሱ ራሱ የሚያገኙት ገቢ ትንሽ ስለሆነ ነው። አሁን ሶሻል ሚዲያ ማርኬቲንግ ጀማሪዎችም ገና የሚያገኙ ናቸው። ሌሎችም ሰዎች ገና የሚያገኙ ስለሆኑ ለመክፈል እንትን አይሉ። ነገር ግን አሁን ቢግ አበሻ እንደነ ዮናስ እንደነ ዩቲዩበርስ ምናምን ያሉ ሰዎች ደግሞ ይከፍላሉ። ኳሊቲ ፕሪፈር የሚያደርጉት ገንዘብ ላይ ሳይሆን የሚጨነቁት ኳሊቲ ላይ ነው እና በዛ ምክንያት በቂ ይከፍላሉ። ሌሎቻችሁ ዘካሪያስ አዲስ የገባ አለ? አሁን እያወራን ያለ ነው እንዴት ክላይንት ማግኘት እንደምንችል ነው። አሴ ቪዲዮ ኤዲተር ሆነን ቢጊነርም ሆነ ሚዲየምም ሆነ ኤክስፐርትም ሆነ እንዴት ማግኘት እንደምንችል እየተወያየን ነበር። ከግማሽ ስለገባ ራስን አስተዋውቀ መጀመር ትችላለህ፣ ማውራት የምፈልገው ማለት ነው። እሺ ወጥቷል። እኛ እንቀጥላለን። ያው ከክላይንት ጋር በተገናኘ ያው ላይቭ ላይ በደንብ የምናወራው ነገሮች ይኖራሉ ከዚህ በኋላ። አሁን ዴቱ ላይ የኤዲቲንግ ሶፍትዌር እና ቢሮዎች እንዴት ማተር ያደርጋሉ ወይ ምናምን። ዴይ ስሪ ላይ ደግሞ ስለ የኢማን አይነት ስታይሎች ማግኔትስ ሚዲያ፣ አሊ አብዳል፣ ሆርሞዚ ምናምን ኤዲቲንግ ስታይሎች አሉ። እነሱን በደንብ እንደዚህ ስክሪን ሼር እያደረግን እንወያይባቸዋለን። ያው ስራችንም ስለሆነ ማለት ነው። ከዛ ሌሎችም ነገሮች ላይ እናወራለን። ስለ አፍተር ኢፌክት በተለይ
እኔ ደግሞ ፓሽኔ ያለው ፍላጎቴም ያለው ስሬም ቤዝድ የሚያደርገው አፍተር ኢፌክት ላይ ስለሆነ ስለሱ እናወራለን። ስለ አፕወርክም ስለ ማርኬቱም እናወራለን። ግን ለዛሬ ይሄኛው ስለሆነ የተወሰነ ጥያቄዎችን ልጠይቃችሁ። እኔ እዚህ ያላችሁት ሰዎች በቻት ማውራት የምችሉ በቻት መመለስ ትችላላችሁ። እነ ዳይመንድ እና ተሙ እንትናችሁ ማይካችሁ አልሰራም ስላለ ማለት ነው። ግን ከአብርሃም እንጀምርና አሁን አንተ ኢዲት የምታደርግበት ፒሲ አንደኛ ፒሲውን ትነግረናለህ እና አንድ ቪዲዮ ላይ የሚወስድብህን ሰዓት ታይም ስለ እሱ ትንሽ ብናወራ ብዬ አሰብኩ። ከርዕሱም ላይ ማውራት ትችላላችሁ፣ የተለያዩ ነገሮችም ላይ እሺ የኔ ልንገራችሁ። ይሰማላ? ይሰማል። እኔ እንዳልኩ ነው። እንደ ስራ ቦታ ላይ የተመቸ ነገር አለኝ ማለት ነው። እኔ አይቲ ባለሙያ ስለሆንኩኝ አዎ። ላፕቶፕ እና ዲስክቶፕ ነው ያለኝ። ሁለቱም ኮራይ ሰበን ናቸው። 16 ጂቢ ራም እና 8 ነው ራማቸው። ዋንቴራ ናቸው ሃርድ ዲስኮቹ እና በጣም አሪፎች ናቸው። እኔም በደንብ ያሰሩኛል። እንደውም እኔ ስንፍና ይመስለኛል ሰነፍ ስለሆንኩኝ እና ይሰለቸኛል እንጂ አልተጠቀምኩበትም እንጂ በጣም ትልቅ ሶፍትዌር መያዝ የሚችል ነው። በእሱ በኩል ችግር የለብኝም። ኢንተርኔትም ልክ እንደዛው። እንደ አጋጣሚ ሆኖ እኔ ያለሁበት ጋር ደግሞ ሌሎች ቻይኖችም አሉ። ከእነሱ የወሰድኩት ኢንተርኔት ስላለ ምንም ይሄ እንዳልኩ ነው። የኔ ስንፍና ካልሆነ በስተቀር በጣም አሪፍ ኢንተርኔትም አለ እና ለመስራት እንኳን እንትን ይፈልጋል። እኔ ጀማሪ በሆንም ምን አይነት ጸባይ ያለ ውስጥ መሰለኝ እንትን ሰርቼ ብዙ ቶሎ አረካም መሰለኝ እና አሪፍ ቢሆን ደስ ይለኛል ሁል ጊዜ ማለት ነው። ጥሩ ነገር እንደውም አንዳንዴ ሰርች እያደረኩ መሰለኝ ጊዜ ነው የማጠፋው የሆነ ጥሩ ነገር ለመፍጠር ስፈልግ ማለት ነው። አሁን ላይ ግን እንደውም ትንሽ ያየሁት ነገር ምንድን ነው፣ የአንተ ሳይሆን እርካታ መቅደም ያለበት የከስተምሩ ነው። ሰውየው ካረካበት አንተ የቱንም ያህል ፈጠራ ብትፈጥርበት ሰውየው ደስተኛ ካልሆነ ዋጋ የለውም። ልታፈርሰው ትችላለህ መልሰህ እና የሚፈጀው ሰዓት አጭር ከሆነ 3 ሰዓት ምናምን ይፈጃል። ለምሳሌ ለቲክቶክ የምትሆን የአንድ ደቂቃ ቪዲዮ ከሆነ 3 ሰዓት ምናምን ይፈጅብኛል ማለት ነው። ብዙ ጊዜ ሀሳቡ ምናምን መቅደም አለበት እና እንትን ይላል። ግን አንድ በዚህ ላይ በጣም የምነግራችሁ ነገር ቪዲዮ ኤዲቲንግ ላይ የሚገርመኝ ነገር ያየሁት ዛሬ የሰራሁትን ማታ ተኝቼ የሆነ የሚገርም ሀሳብ ይመጣልኛል ማለት ነው። እናንተ ጋር የገጠማችሁ አላውቅም እና ተኝቼ ምናምን የሆነ የተሻለ ሀሳብ መጥቶልኝ የምነሳበት ጊዜ አለ እና በጣም ከሚገርመኝ ባህሪ እኔ እሱ ነው ማለት ነው። እና የሚፈጅብኝ ጊዜ 3 ሰዓት ምናምን ለአጭር እንደዛ ይፈጅብኛል። የነዛ ግን ረጅም 14 ምናምን ደቂቃ ሲሆን ስለለመድኩት ብዙ አያቆየኝም። እሱ በቃ ዳውንሎድ የተወሰነ ቪዲዮ አንዳየውና እዛ ላይ ሀሳብ ላይ ሰውየው ከሚያወራው ላይ የተወሰነ ቪዲዮ ያመጣለሁ። እሷን ማስገባት ነው። ስሞች ምናምን ደግሞ ቀድሜ ያዘጋጀኋቸው ሁሉም ነገር ስላለ ብዙ አልቸገርም። ግን አዲስ ቪዲዮ ሲመጣ አጭር ቪዲዮ ከሆነ 3 ሰዓት ይፈጅብኛል። እኔ ግን ጀማሪ በሆንም ብዙ ጊዜ የማተኮረው ጥራት ላይ ነው። ክፍያውም ብዙ ግድ አይሰጠኝም ማለት እንዲከፈለኝ ይፈልጋሉ ዋጋው ብዙ ስለሚያስወጣ። ግን አንደኛ ያው እንዳወራኑ ሀገሪቷ ላይ ተመሳሳይ ነገር ነው ያለው እና እኔ ጋር ያለው ይሄም ይመስላል። አይ ጥሩ ጥሩ እንትን ነው የተናገርከው። ያቺን ነገር እኔም አንዳንድ ጊዜ እንትን ይለኛል ያጋጥመኛል። እንዳልከው ጊርህ አሪፍ ከሆነ አሁን ለመሰላችሁ የጠየኳችሁ ጊርና እንትኑ ያላችሁ ፒሲ አይነትና ሰዓቱ ዳይሬክትሊ ፕሮፖርሽናል ናቸው። አሁን የኔ ፒሲ እውነት ለመናገር አሪፍ የሚባል አይደለም ከአሁን ያለኝ ማለት ነው። በጣም ሰዓቶች አሁን ሬንድ ለማድረግ አፍተር ኢፌክት ታውቀዋለህ አብርሃም፣ ሌሎቻችሁም ታውቁታላችሁ። ሬንድ ለማድረግ በብዙ ሌየር በበዛ ቁጥር በጣም ብዙ ነገሮች ፕሪኮምፖዚሽን በብዙ ቁጥር በጣም ሬንድ ለማድረግ ጊዜ ይወስዳል እና
ክላይ አሁን ስኬል ለማድረግ ደግሞ ታይምህን መቀነስ አለብህ። ታይምህን ቀንሰ ለአንድ ቪዲዮ የምታወጣውን ሰዓት ቀንሰ ከዛ አዲስ ሰው ደግሞ መጨመር፣ ሌላ ክላይንት መጨመር ይቻላል። አሁን ግን ይሄ ማነቁ ይሆንብሃል አንዳንዴና ለዛ ነው የጠየቅኳችሁ። እስቲ አበባውና ሌሎቻችሁም እነ ተሙ እነ ዳይመንድም በቴክስት መመለስ ትችላላችሁ። አበባው ሰርተህ የምታውቅ ከሆነ የተለያዩ ቪዲዮዎችን ኤዲት ስታደርግ የሚወስድብን ሰዓት እና ያለህን ማቴሪያል እንደዚሁ ምን አይነት ማቴሪያል እንዳለ ነገር ኦኬ። ያው እኔ ፒሲኤን ለዚህ ስራ ብዬ አልነበረም የገዛሁት ነበረ። ኢንፎርሜሽኑም አልነበረኝ ለመናገር። 4 ጂቢ ራም ነው እና ያ እንትኑ 600 ምናምን ለየት ያለች ናት። 600 ጂባ ስቶሬጅ። ከዛ ከአቅሟ በላይ የሆነ ሶፍትዌር ጫንኩባት። አንደኛ ቨርዥኑ መጀመሪያ ጫንኩት 2020 ነበረ። በቃ እኔ ብቻ ነው የሚፈጥ። እንደገና ተመልሼ 2019 ጫንኩ። እንትኑ ፕሪሚየሙ 19 ነው፣ ፐርፌክቱ 20 ነው። ከዛ ትንሽ ቀለል አለላት እና ብዙ ሰዓት ይወስዳል። ያው በእርግጥ እንዳልኩ በጣም ብዙ ግራፊክስ የበዛበት ነገር ብዙም አልሰራም፣ ግን ጊዜ ይወስዳል። ካልተረጋጋ በተለይ በጣም ነው እንደሚባስ እየተጨነቀ የሚሄደው እና ምናልባት አሁን አብርሃም እንደውም እድለኛ ነው። በጣም ጥሩ አክሰሱ አለ፣ መጠቀም ነው አንዳንድ ሲል ግን አንድ እንደዚህ ማነው ናይል ግራፊክስ ነው ማነው የሚባል አባት አሁን እሱ ኮምፒውተሩ በጣም ናይል ግራፊክስ ናይል እና ኮምፒውተሩ በጣም ደካማ እንደሆነ ነው ያወራው፣ ግን የሚሰራቸው ስራዎች ደግሞ ጥሩ ነው። ስለዚህ ኮምፒውተሩ አክሰሱ ላለው ሰው ቆንጆ ነው። አሁን የአብርሃም አይነት አሪፍ ነው። እኔም ብዙ ሰዓት ይወስዳል ኮርስ ኤዲት ሳደርጋቸው። አንዳንዴም ጭንቅንቅ ይልና ኢቭን የሰዓት ራሱ ይበላል። ያኔ ኮምፒውተር የለም። ትንሽ ግን ያቆራርጣል፣ ድምፅ ብዙም አይሰማም። ኔትወርኩ ይቆራረጥባቸው። ያው እኔ ጋር ደግሞ ያለው ብዙ ጊዜ በጣም ሰዓት ይወስዳል። ግን በቃ አሁን እኔ አንድ ቀን እንትን በስርዓት እንደዚህ ትራክ አድርጌው አላውቅም። ይሄ ቪዲዮዬን ታይም ስቶፕ ዋች አድርጌ ሰርች አላውቅም። ግን ዛሬ እስቲ ልሞክረው አልኩኝና ያው ይህንን ደግሞ ማወቅ ስላለብን እኛም ማለት አንድ ቪዲዮ ምን ያክል ደቂቃ እንደሚወስድብን ያው ለገንዘብ ራሱ እንትን ለማድረግ ለመወሰን ይጠቅመናል። እና ዛሬ ትራክ አድርጌው ነበር። ዛሬ የሰራሁት አንድ ቪዲዮ ያለና ያንን ቪዲዮ ለመስራት ከነ የሬንድ ታይሙን ለብቻ የእንትኑን ታይም ለብቻ ከዛ መጨረሻ ላይ ፋይናል ኤክስፖርቱን ለብቻ አድርጌ ነበር የሰሩት እና 3 ሰዓት ወደ 2 ሰዓት ተኩል አካባቢ አንድ እንትኑን ሙሉን ለመስራት አፍተር ኢፌክት ላይ ለመጨረስ ኤዲቲንጎቹን ሬንድ ለማድረግ ደግሞ ወደ 40 ደቂቃ ከዛ ድጋሚ ሪቫይዝ ሳደርገው ደግሞ ድጋሚ 20 ደቂቃ ይወስዳል። ያሉትን አስተካክዬ ደግሞ ድጋሚ እንትን ለማለት ማለት ነው። እና ብቻ አጠቃላይ ወደ 4 ሰዓት ምናምን የወሰደብኝ 4 ሰዓት ከምናምን ማለት ነው። የ2 ደቂቃ ቪዲዮ ነበረ እና 4 ሃውርስ ይወስድብኛል። ግን አንዳንድ ጊዜ የሚቀንስበትም አለ፣ እንትኑን ባበዛሁት ቁጥር ደግሞ የሚጨምርም አለ ቪዲዮዎቹን እና ያን ያክል ብዙ ይወስዳል። ግን አሁን ይሄንን ጥያቄ ያነሳሁበት ምክንያት እንዴት ደግሞ ሰዓታችንን እንቆጥብ የሚለውንም በዛው ለማውራት ነው። ለምን አንድ ቪዲዮ ሰርች ነበረ ቲክቶክ ላይ እንደውም እንደዚሁ በዚሁ ዙሪያ ላይ 5 መንገዶች የሚል ሰርች ነበረ መጀመሪያ የለቀኩት አካባቢ እና አሁንም ስቲል እነዛ ነገሮች እኔ ሁልጊዜ ተገብራለሁ ማለት አይደለም። ኢፌክቲቭ ሆኖ አግኝቼዋለሁ፣ ግን አብዛኛው ጊዜ እሰራበታለሁ። ግን አንዳንድ ጊዜ ሰነፍ ሆነን የምንተወው ነገር አለ አይደል? ግን እንደዛ በሚሆንበት ሰዓት ደግሞ ሰዓታችን በጣም ይወስዳል እና እነሱ ላይ እንድናወራ ነው።
ከዛ በፊት ግን ታሙና ዳይመንድ ስለ ራሳቸው ቴክስት ላይ እየነገሩን ነው። እንደኔ ያለው ታሙ ከ4 እስከ 5 አወር እንደ ቪዲዮ ታይፕ ይለያያል። እውነት ነው። የኮምፒውተሩ ደግሞ ስፔሲፊኬሽን ኮር i5 ሲፒዩ 2.5 ጊጋሄርዝ 12 ጂቢ ራም በጣም ጥሩ ነው ከእኔ አንጻር። ግን ያው 12 ነው እንዴ? እንደ 21 ነበር ያሰብኩት። 12 ከሆነ አስጨመረ ነው ማለት ነው ታሙ እንጂ 12 በቢልቲን 12 ያለ አይመስለኝም። 8 ወይ 16 ነው። 8 ፕላስ 4 አድርገው ይመስለኛል። ዳይመንድ ደግሞ ማይ ፒሲ ስፔክ ኤችፒ ኢንቪ ኤምዲ ፕሮሰሰር ነው። 24 ጂቢ ራም 510 ኤስኤስዲ 6 ኮር እና 12 ሎጂካል ፕሮሰሰር። ይሄ በጣም ጥሩ ነው ብዬ አስባለሁ። የኔ 4 ኮር እና 4 ሎጂካል ፕሮሰሰር ብቻ ነው ያለው። ኤስኤስዲ ያን ያክል ከፋይል ጋር የተገናኙ ነገሮችን ለመስራት እንጂ ያን ያክል እንትን ያለው አይመስለኝም። ራም 24 በጣም ይሄ ዳይመንድ ያለው በጣም አሪፍ ጊር ነው አይደል? ሌሎቻችሁም እንትን ያላችሁት በጣም ጥሩሽ። የምትጨምሩት ነገር ካለ ማውራት ትችላላችሁ። አዲስ የገባ በኤችፒ በሚል ስም የገባ ወይም ወንድ ወይም ሴት ራስን አስተዋውቀ መጀመር ትችላለህ። እኛ እያወራን ያለ ነው የመጀመሪያው ዴይ ዋን ላይቭ ሴሽናችን ስለ ክላይንት እንዴት እንደምናገኝ ነው። ያንን ኦልሞስት አውርተን አብዛኛው ነገር ከቨር አድርገናል። አሁን ደግሞ ያለንበት እንትን የፒሲ ስፔሲፊኬሽን እና ምን ያክል ጊዜ ለአንድ ቪዲዮ ለሾርት ቪዲዮ እንደሚወስድ ነው። ሎንግ ቪዲዮም ከሆነ የሚወስድ ነው። ማውራት ትችላለህ ኤኒታይም ማውራት የምችል ከሆነ ማለት ነው። እሺ እሱም ወጥቷል እንደቀድሙ። እሺ ወደና አብርሃምና አሁን ያላችሁት በቃ እናውራን። እኛ ሰዓታችንን እንዴት እንቆጥብ የሚለውን ነገር እስቲ እናንተ ከእናንተ ጋር ያለውን ነገር ብትነግሩኝ ደስ ይለኛል። እኔ የማውቃቸው የተወሰኑ ዘዴዎች አሉ። በተለይ አፍተር ኢፌክት ላይ ከሆነ በደንብ የማውቃቸው ነገሮች አሉ። ግን ሌሎችም ሶፍትዌሮች ቢሆኑ ከሶፍትዌር ብቻ ሳይሆን ሰዓታችን ለመቆጠብ የሚረዱ ከሶፍትዌር ውጭ ያሉ ስራዎች አሉ። ገና ኤዲት ከመጀመራችን በፊት በጀመርን ሰዓት እንዲሁም ደግሞ ልንጨርስ አካባቢ ማድረግ የሚገቡን ነገሮች አሉ እና እኔ ጋ ያሉትን መጨረሻ ላይ ይናገራለሁ። ግን እናንተ ጋ ያሉ መረጃዎች ካሉ ተሙና ዳይመንድ በቴክስት መናገር ስላላችሁ እኛ እናነበዋለን። አብርሃምና አበባው ግን ያላችሁን ሀሳብ ማጋራት ትችላላችሁ። እንዴት ሰዓታችንን እንቀንሳለን፣ ለአንድ ቪዲዮ የምናወጣውን ሰዓት ማለት ነው። እሱን የደረሳችሁበት ኤክስፒሪየንስም ካለ በዛው እንድታብራሩልን ጋብዛችኋለሁ። ሚዩት ሆኗል አብርሃም። አሁንስ? አሁን አልሆነም። አሪፍ። እኔ 3 ሶፍትዌር ነው የምጠቀመው ማለት ነው። ፕሪሚየም ፕሮን እጠቀማለሁ። ካፕከት አለኝ። እንደገና ደግሞ አፍተር ኢፌክት አለ አይደል? ምን አደርጋለሁ? ለምሳሌ በጣም አጭር እና ይሄ ቶሎ የሚፈለግ ሲሆን ወደ ካፕከት ነው የምወስደው ማለት ነው። ካፕከት ላይ ወስድና በጣም ይሄ አስቸኳይ የሚፈልግ ሰው ምናምን ካለ በተለይ ይሄ ሪል ስቴት የሚሰራው ልጅ በዛ ነበር ምልክለት ማለት ነው። እሱ በጣም እንትን እላለሁ። እንደገና አፍተር ኢፌክት ላይ ስሰራ ቪዲዮ አላስገባም። እኔ ቪዲዮውን ለብቻ እዛ ነው የማስቀምጠው። አፍተር ኢፌክት ላይ ማስገባት የምፈልገውን ነው መስራት የምፈልገው። ቪዲዮ ካለ አሁን እንኳን የእናንተ ፒሲ አይደለም ይሄን ራሱ ይጨናነቃል ቪዲዮ ካስገባውበት ማለት ነው። ግን የምፈልገው ነገር ብቻ ዲዛይን አድርጌ እዛ ላይ ምናምን ከዛ ወደ እነዛ ወስዳቸዋለሁ። ሬንደር አደረገውና ወይ ካፕከት ላይ ወይ ደግሞ አዶቢ ፕሪሚየም ላይ እዛ አስገባና ከምፈልገው ቪዲዮ ጋር አስገባበትና እንደዛ ነው የምጠቀመው እንጂ ቪዲዮውንም እንደገና ዲዛይኑንም እዚህ ላይ ባረገው አይችልም። አሁን እኔ ጋር ያለው በጣም ይጨናነቃል። እና ለእኔ ስማርት ወይ የምለው አሪፍ የምለው መንገድ ለየብቻ ነው የምሰራቸው ምናምን ማለት ነው። እንደዛ አደርጋለሁ። ከለር ምናምን ላይም እዛ ላይ ትንሽ ጣል የምትደረግ ከሆነ ካፕከት ላይ ምናምን ኤአይ ስለሆነ ፈጠን ያደርግልናል ምናምን። እንደዛ ነው፣ በመቀያየር ነው፣ እንደ ሁኔታው ነው የምንሰራው ማለት ነው። በጣም ጥንቃቄ የሚፈልገው
ፕሮሰሱ ላይ በጣም አሁን ጥንቃቄ ኦኬ ቀጥልሽ። አዎ እንደዛ አደርጋለሁ። ከዛ ተመሳሳይ ደንበኛ ደግሞ ካለ ሁሉ ነገር በፎልደር ይዘጋጅለታል ለሰውየው ማለት ነው። እም፣ ለምሳሌ አሁን ይሄ ያልኩ የሪል ስቴት ሰውዬ ሁሌ የሚመጣ ሰው ስለሆነ ስልክ ቁጥሩ የተዘጋጀ ነው፣ ስሙ የተዘጋጀ ነው፣ ሌሎች ነገሮችም የተዘጋጀ መረጃዎች አሉት። ሰው ትንሽዬ ነገር ነው የሚቀያየረው ማለት ነው። ሁሌ የተዘጋጀ ነገር ደግሞ እኔን እንድፈጥን የሚያደርገኝ አንድም እሱ ነው። ተመሳሳይ ደንበኛ ከሆነ ማለት ነው። ሌላ ነገር እንኳን ብዙም ያን ያህል እኔም እንደ ጀማሪ ራሴን ስለማይ ብዙም እንትን የለኝም። ይሄ ነው ግን እኔ የማደርገው። ፕሮሰሱ ላይስ አሁን ከዚሁ ጋር እያይዘ ለምሳሌ አሁን ያልከውን ክላይንት ለመስራት የሚያስፈልጉ የሚገቡ ነገሮች አሉ አይደል? እነሱን የምታስገባው ቪዲዮን ከጀመርክ እህ በኋላ ነው። እ፣ ለምሳሌ አይ መጀመሪያ ቪዲዮን አየዋለሁ። ኦኬ መጀመሪያ ምን አደርጋለሁ? የላከልኝን ቪዲዮ አየዋለሁ። እሺ፣ ከዛን አየውና እንትን እላለሁ። ድምፁን ሰማና ሪከርድ አድርጎ የላከልኝን ከዛ የላከልኝ ደግሞ ሶርስ ይኖራል ምናምን። ከዛ ሀሳብ እንትን እላለሁ። በአይምሮ ይዛለሁ። ይሄ ቢገባ ይሄ ቢገባ እላለሁ። እም፣ የምፈልጋቸው ሙዚቃ ነው። ከዛ እነሱን ዳውንሎድ አደርጋለሁ። ዳውንሎድ የሚደረገው ከሆነ ዳውንሎድ አደርጋለሁኝ። ከዛ ነው አዘጋጅቼ የማስገባው ማለት ነው። ጥሩ። መጀመሪያ ሀሳቡ ከሌለኝ ለመስራት ይከብደኛል። አዎ ልክ ነው። ካላይ በሀሳቡ ዘጋጅና ከዛ በኋላ እንደውም ልምድ ስለሌለኝ ነው እንጂ እኔ አሪፍ የምለው ነገር ምንድን ነው ወረቀት ላይ ተጽፎ ቢያልቅ አሪፍ ነው ብዬ አስባለሁ። ምስሉን ታየውና መጀመሪያ ዲዛይኑን ወረቀት ላይ መጨረስ መስራት የምትፈልገውን ማለት ነው። እንደዚህ 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 ቢገባበት ብለህ ከዛ እየሰራኸው ነው ቢሆን አሪፍ። ግን በአይምሮ ከሆነ አንዳንዴ ይጠፋሃል ምናምን ልረሰውም ትችላለህ። ግን መጀመሪያ አይምሮ ላይ ነው የሚጨርሰው። ከዛ ነው እሱን ለመስራት እንትን የምለው። እንደዛ ነው የማደርገው። እሺ አበባው እ፣ ሀሳብ ካለ ኦኬ አሁን አብርሃም ያነሳቸው ነገሮች በጣም አሪፍ ነው። በተለይ መጀመሪያ ላይ አፍተር ኢፌክት ላይ መስራት የሚገባህን እንዳልከው ቪዲዮ እንዳለ ሲገባ በቃ ኮምፒውተሩ ሸትዳውን ለማድረግ ራሱ እሺም አይልም። ኢቭን እንደው ልዝጋው እንኳን ቢሆን ግን አሁን እኔ ስራ የሚያቃልለው አሁን እንዳለው መጀመሪያ የመጡልህን ሮ ዳታዎች አይተህ ዘን ምን ምን ብጨምርበት ያስፈልጋል የሚለውን ሊስት አውት ማድረግ እንደ አዲስ ዳውንሎድ የምታደርጋቸው ይኖራል። አስገባቸዋለሁ ብለህ የምታስባቸውን ጽሁፎችንም ሳውንዶችንም ሁሉንም ከሊስት አድርጎ በፎልደር ማስቀመጥ። ከዛ በኋላ እኔ ምንድነው የማደርገው ቀድሜ ሁለቱን ነገሮች ሳውንድ መጀመሪያ አስተካክላለሁ። የሙሉ ምንም ሳልቆራርጠው ሳውንዱን መጀመሪያ አስተካክላለሁ። ከዛ ከለሩን ግሬድ አደርጋለሁ። ተመሳሳይ ይሆንልኛል ማለት ነው። ከዛ በኋላ ነው ሌሎችን ስራዎች ለመስራት ሞክር። ሳውንዱ ሙሉ እንዳለ ካላስተካከልከው እየቆራረጥ ካስተካከልክ ማኔጅ ለማድረግ ያስቸግራል። ከለርም ወጥ አይሆንም እና እነሱ ሁለቱ ነገሮች እንትን አደርጋለሁ። ከምንም ነገር በላይ ግን እኔ ኮምፒውተር ላይ እነዚህ ፎልደሮች ኮንስታንት ፎልደሮች አሉ ለሁሉም የምጠቀማቸው ማለት ነው። ሁሌም የሚቀመጡ አሉ። ሌላው ስራዎች አንድ ስራ ሳገኝ ራሱን አስችዬ ፎልደር ክሬት አደርግለታል። እነዚህ ኤ ሮል እና ቢ ሮሎች አሉ አይደለ? እነሱንም ለይቼ ካስቀመጥኩ በኋላ ነው የምሰራው። ሌላው አንዳንዴ ኦፍኮርስ ኮምፒውተርን ስቶሬጅን ቢዚ ሊያደርግ ይችላል ይባላል። ግን እነዚህ የዛ ፕሮጀክት ፋይሉን ተሎ አላጠፋው አስቀምጠዋለሁ ድንገት ስለማይታወቅ ማለት ነው። ግን በአእምሮህ መሳል ነው መጀመሪያ የሰራውን ነገር በአእምሮህ ከሳልከው ከዛ በኋላ ይቀላል ብዬ አስባለሁ። ብዙ ባልሰራም እንደዚህ ነው። ሚዩት ማጥፋቱን ረስቼው እንዳላችሁት ነው ሀሳብ። የኔም ሀሳብ እንደዛ ነው። ምንድነው መሰላችሁ አሁን የተለያዩ ክላይንቶች አሉ። ፎልደር ባሳያችሁ የኔ ፎልደር ማዘጋጀት በጣም ወሳኝነት አለው።
ለምን ይሄ ኦርጋናይዝድ ሆኖ መጠበቅ በጣም ሰዓታችሁን መጀመሪያ ይቆጥበዋል። እና ልክ አንድ ክላይንት ካገኘውና ምሰራለት ከተስማማን በኋላ ፎልደር ከፍታለሁ። እዛ ውስጥ ደግሞ የማስገባቸው የተለያዩ ሰብ ፎልደሮች ይኖራሉ። ከዛ ከፎልደሩ በኋላ ደግሞ ቪዲዮ ላይ እንዴት ሰዓቴን የምቆጥብበት መንገድ እንዳላችሁት መጀመሪያ ዲዛይን ያስፈልገዋል። መጀመሪያ ራው ቪዲዮን ታይና ከዛ በኋላ እንደዛ አይቼ ከዛ በቃ በአይምሮዬ ስለዋለሁ። ግን በብዛት እኔ የማደርገው ሰብታይትል መጀመሪያ ይኖራል ወይ የሚሰጠኝ ስክሪፕት ይኖራል። እንግሊዝኛ ከሆነ ደግሞ በካፕከት ላይ የምታውቁ ከሆነ አውቶ ካፕሽን አለ እና አውቶ ካፕሽኑን ብቻ አወጣውና ከዛ የሆነ እንትን ላይ አስገባዋለሁ ወይ ቻት ጂፒቲ ላይ እንትኑን ይሄ ታይም ስታምፑ ምናምን አወጣና ስክሪፕቱን ብቻ ለብቻው ለየዋለሁ። ከዛ የዛን ስክሪፕት እያንዳንዱን መስመር በቪዲዮ ውስጥ ስለዋለሁ እንዴት በኤዲቲንግ እንዴት እንደማደርገው ማለት ነው። ከዛ ያንን ከሰራው በኋላ ልክ አሁን ለምሳሌ በቅርቡ የሰራሁት ቪዲዮ አለ እና ዝም ብዬ በበጣሽ ወረቀት እንደዚህ ስለዋለሁ የሚታያችሁ ከሆነ እንደዚህ አድርግና ወረቀቶች ላይ በዚህ እያልኩኝ ይሄኛው ቃል ሲባል እንደዚህ አደርጋለሁ፣ ይሄኛው ቃል ሲባል እንደዚህ አደርጋለሁ እያልኩኝ ከስክሪፕቱ ላይ እንደዛ በወረቀት ላይ ስለውና ከዛ በኋላ ከሳልኩት በኋላ ደግሞ የሚያስፈልጉ አሴቶችን በጠቅላላ አስገባለሁ ወደ ፎልደሩ ማለት ነው። ለምሳሌ የሰው ቪዲዮ የሰው እንትን ኢሜጅ የሚያስፈልግበት ሊኖር ይችላል። ግሪን ስክሪን ሊያስፈልግ ይችላል። እንትን ሳውንዶች ምናምን ሊያስፈልጉ ይችላሉ እና እነዛን አከማችቼ አዘጋጅቼ ቁጭ አደርጋለሁ። ከዛ በኋላ ወደ ቪዲዮ ገባለሁ። አፍተር ኢፌክት ላይ ደግሞ በብዛት እኔ አሁን በቃ ትንሽ ረዘም ላለ ጊዜ እንትን ስላደረኩኝ የተለያዩ ችግሮች ያጋጥሙኝ ነበር። ሌንድር ማድረግ አንደኛ እንትኑን ሴቲንግ ላይ ራሱ ማስተካከል የሚገቡን ነገሮች አሉ። ሞር ስለ አፍተር ኢፌክት በሚኖረን ላይቭ ሴሽን ላይ በደንብ እናወራለን እዛ ላይ። ግን አሁን ለምሳሌ ፕሪኮምፖዝ የምናበዛ ከሆነ የማያስፈልጉ ሌየሮችን ዝም ብለን የምንከታት ከሆነ ሬንደር ስናደርግ በጣም ሰዓት ይወስድብናል እና የማንፈልጋቸውን ነገሮች ኢምፖርት ያደረግነውንም ማጥፋት አለብን። ከዛ በኋላ ደግሞ ይሄ ፕሪቪው ላይ የምታውቁ ከሆነ ለምሳሌ አንድ ቪዲዮ ኢምፖርት አድርጋችሁ ከዛ በኋላ ደብል ክሊክ ስታደርጉት በጎን በኩል ወይ ከላይ ወይ ከሆነ ቦታ ላይ እንትን ትመጣለች ያቺ ቪዲዮ አይደል? ያቺ በጣም ስፔስ ትይዛለች። የራሙን ስፔስ ስለምትይዝ ያቺን መደለት እንዳለብን የተለያዩ ቲፖች አሉና እነዛን አድርጌ በኋላ ላይ ሬንድ አደርጋለሁ። እንዳልከውም አሁን አብርሃም እንዳለውም አንዳንድ ጊዜ እንደዛ አደርጋለሁ። ካብከት ላይ መጀመሪያ ቆራርጠውና እኔ የማደርገው የእኔ ስትራቴጂ አፍተር ኢፌክት ላይ ኤዲት የማደርግበት መንገድ ማለት ነው። ካብከት ላይ አስገብቼ የሚያስፈልጉ እንትኖችን አወጣለሁ መጀመሪያ ይሄ መሀል ላይ ዝምታዎችን ምናምን ክላይንቱ እንትን ያላቸውን እነሱን ከቆራረጥኩ በኋላ እዛው በሲን እከፋፍላቸዋለሁ። ሲን ማለት ለምሳሌ ቪዲዮ የ2 ደቂቃ ቪዲዮ ከሆነ 30 ሰከንዷን ለብቻ፣ 30ዋን ለብቻ፣ 30ዋን ለብቻ፣ 30ዋን ለብቻ አድርግና ከዛ በኋላ እያንዳንዱን ሲን 1 ሲን 2 ሲን 3 ሲን 4 አድርግና አፍተር ኢፌክት ላይ አስገባዋለሁ ማለት ነው። ከዛ ሲን 1ን ለብቻ፣ ሲን 2 ለብቻ፣ ሲን 3 ለብቻ እያደረግኩ ነው የምሰራው። ምክንያቱም አፍተር ኢፌክት የአንድ ደቂቃን ቪዲዮ እዛው ላይ ሁሉም ነገር እሰራለሁ የምትሉ ከሆነ በጣም እኔ ፒሲ ላይ በተለይ በጣም ያስቸግራል እና እንደዛ ከፋፍዬ እሰራና በሌላ በኮምፖዚሽን እየፈጠርኩ እንትን አድርጋለሁ እና ሰዓት ለመቆጠብ በጣም በጣም ወሳኝ የምላቸው ስትራቴጂዎች እነዚህ ናቸው ማለት ነው። የምትጨምሩት ነገር አለ ወይ ደግሞ ጥያቄም ካላችሁ? ተሙም እዚህ ጋር ኮሜንት ላይ እንትን ብሏል። ማኔጅ ፎልደርስ ግን በደንብ ብታብራራልን ጥሩ ነው እና አብርሃም እና አብረውም መጨመር የምትፈልጉት ነገር ካለ ማለት ትችላለች። ያ እኔ አሁን በቃ አሪፍ ኤክስፔሪየንስ ነው ሼር እያደረግኩ ያለው። እኔ ኮምፒውተሬ እንደውም ብዙ ጎድቻታለሁ ማለት ይቻላል። እንዳለ እየሰጠሁት አንዳንዴ በጣም ስናጨናንቀውም አቅሙ በዛው ልክ እየወረደ ስለሚሄድ እኔ አሁን ያላችሁት ነገር ቴንኪዩ በጣም ጥሩ ኤክስፒሪየንስ ነው። ይሰማላ? አሁን ይሰማል። እኔ ማለት የምፈልገው አንድ ነገር አለ ማለት ነው። ማለት ለህይወት ይጠቅማችኋል ብዬ የማስበው እና እዚህም እንድመጣ ያደረገኝ ነገር ምንድን ነው?
በየትኛውም ስራ ላይ ልትሆኑ ትችላላችሁ። ምንም አይነት ነገር ልትሰሩ ትችላላችሁ። አሪፍ ስኬታማ ለመሆን የተሻለ ነገር ቦታ ለመድረስ ከፈለጋችሁ ልባችሁ አሪፍ መሆን አለበት። ልቡ አሪፍ ያልሆነ ሰው ምንም አይነት ነገር ቢይዝ አያምርበትም። ምንም አይነት ነገር ቢያደርግም ያን ያህል ዋጋ አንሰጠውም። አሁን ሊመስል ይችላል አሪፍ ነኝ ምናምን ልትል ትችላለህ እና እኔ አሁን ያንተን የማየው ነገር ምንድን ነው? በጣም በቃ ይሄ ጥሩ ልብ ያለው ሰው የሚያደርገውን ነገር እያደረክ ነው ያለው እና ተጨማሪ ግን ምን ያስፈልጋል መሰለህ? ይሄ ዩቲዩብ ወደ ገንዘብ የሚቀየርበትን መንገድ ወይ ደግሞ ብዙ ፎሎወር ሰብስክራይበር የሚመጣበትን መንገድ ኮንቴንቶች በተለይ መቀየር አለብህ። አንዳንዴ ሌሎች ሰዎች ሊያገኙ የሚችልበትን መንገድ ምክንያቱም ዞሮ ዞሮ አንተ ካልተጠቀምከው ምንም ለእኛም አጠቅመን ሰው መጀመሪያ ራሱን መጥቀም አለበት። በየትኛውም ዘርፍ ላይ ያለ ሰው አሁን ለአንተ ገንዘብ እና ሰብስክራይበር ገንዘብ ሊያመጣልህ የሚችለውን ኮንቴንት ቀልቀል ብታደርገው አሪፍ ይመስለኛል። ምክንያቱም በጣም አቅም አለ፣ ትልቅ ቦታ ነው የምትደርሰው፣ ጥያቄ የለውም። ግን ለራስህም የተወሰነ ጊዜ ማለት ኮንተንት መፍጠር አለብህ። በተረፈ እንዳልኩ ነው አሪፍ ልብ እንዳለ በቃ ያስታውቃል ምናምን። አሪፍ ልብ ያለው ሰው የትም ይደርሳል ካሰበው በጥፍ ማለት ነው። ይሄን ነገር በርታበት፣ አሪፍ ነው። ግን እንደገና ደግሞ ከቻልክ ይሄ በግሩፕ የሚሰራበትን መንገድ ለመፍጠር መሞከር ነው። እንደዚህም ሀሳብ መቀየር ነው እና እኔ ተመችቶኛል በጣም የተውኩትን ነገር ነው እንደ አዲስ ያስጀመርከኝ እና አሪፍ ነው። የዛሬውም ተመችቶኛል። በጣም አመሰግናለሁ። 5 ደቂቃ ነው ያለችን እና ያው ማጠቃለል ስለሚገባን ያው ከቃላችንም ውጭ እንዳንሆን ያልከውን ሀሳብ በጣም እጋራዋለሁ። አሪፍ ሀሳብ ነው። ግን አሁን እኔ ዩቲዩብ ስንተኛ ጊዜ መሰላችሁ? 3ኛ ጊዜ ነው። ሁለት ቻናል ከዚህ በፊት ነበረኝ። አንደኛውን ቅድም እንዳልኳችሁ ራሴ ፊቴና እያሳየው የምሰራበት፣ አንደኛው ደግሞ ሌላ በሌላ ኮንቴንት ነበረኝ ፌስለስ። ሁለቱን ሽጫቸዋለሁ እና ያንን ሸጬ ነው ራሱ ይህንን እንትን አሁን የምሰራበትን ላፕቶፕ ያገኘሁት። ያንን ቪዲዮ ያንን ቻናል ሸጬው ነው እና ኮንቴንት ላይ ጥሩ ሀሳብ አለኝ። ግን አሁን ደግሞ አሁን በዚህ ሰዓት ትምህርት በጣም ይዞኛል ማለት እችላለሁ። ያ ይመስለኛል። ምክንያቱም ትምህርት ብቻ ሳይሆን አንዳንድ ጊዜ ለክላይንት ስንሰራ ስንፍናም አለ እኛ ጋር ፕሮካስቲኔሽን የምንለው ዲሲፕሊን በጣም ያስፈልገዋል እና ያ ይመስለኛል የሚይዘኝ። ግን እንዳልከው ነው አሁን እንደዚህ አይነት እንትኖችን ግሩፕ ይህንን የፈለግኩበት ምክንያት አንድም ለራሴም ጥቅም ስል ነው። ከሰዎች ጋር ኮሚኒኬት ባደረግ ቁጥር አንድ አይነት ሀሳብ ካለው ሰው ጋር የምትገናኝ ከሆነ ሼር የምታደርግ ከሆነ የማደግ እንትንህ በጣም ይጨምራል። እኔ በዙሪያ ያሉ ሰዎች እንደዚህ የሚያወሩ ሰዎች አይደሉም በብዛት ጓደኞቼም ትምህርት ቤት ውስጥ ያሉት ሌላ ቦታም የማውቃቸው እንደዚህ አይነት አይዲያዎችን ሼር የሚያደርጉ አይደሉም እና ለራሴም ጥቅም ብዬ ነው እንደዚህ አይዲያዎችን ሼር ስናደርግ ኮሚኒኬሽን ስኪላችንም እናሳድጋለን። እንዲሁም ደግሞ ሌላው ሲያጋጥመው ነገር አንተ በተዘዋዋሪ እያገኘኸው ነው ማለት ነው እና ያንን ለማለት ያክል ነው። እኔም ደስ ብሎኛል እንደ መጀመሪያ 4-5 ሰው ቢሆንም ነገር ግን አሁን 200 ሰብስክራይበር አለው ቻናላችን ላይ። በተቻለኝ አቅም ቲክቶክ እና ዩቲዩብ ለመስራት እሞክራለሁ። ግን ስንፍና ነው ዋናው ችግሬ እንጂ ሌላ ነገር አይደለም። ኤዲቲንጉንም ራሴን መስራት እችላለሁ፣ ግን የስንፍና ጉዳይ ነው። ጠንክሬ ግን እንድሰራ የሚያደርገኝ እንዳልኳችሁ ነው። ይሄ እንደዚህ አይነት ቃላቶች ናቸው እና አመሰግናለሁ በጣም። ማለት የምትፈልጉት ነገር ካለ አሁን ክፍት ነው። ባለችን 2 ደቂቃ ምናምን አበባው ነው። ኦኬ ያ አብርሃም ያለው ነገር ትክክል ነው። ማለት ኮሜንት፣ ፖዚቲቭ ኮሜንት ብዙዎቻችን የምንፈልገው ፖዚቲቭ ኮሜንት ብቻ ነው። ግን ቀረብ ስትል ደግሞ ሁለቱንም መነጋገሩ ጥሩ ነው። እኔ እንደዚህ እንደዚህ እያየዋችሁ ዳይሬክት እያወራኋችሁ ስለሆነ በጣም ደስ ብሎኛል። ያው እንትን ላይ ዩቲዩብ ላይ አይሃለሁ አፍተር ኢፌክት ላይ ያለው ነገር አደንቃለሁ በዛ እና እንደዚህ ደግሞ አሁን ኦፐን ስላገኘው ደስ ብሎኛል። እንዳልከው እኔ በእድሜ በልጣችኋለሁኝ በእርግጠኝነት ትንንሾች ናችሁ ሳያችሁ። አይዟችሁ፣ ይቺ ታይም ናት በአግባቡ መጠቀም የሚያስፈልገው።
ካላገባችሁ ሊሆን ይችላል። እኔ 3 ልጆች አሉኝ። ግን የመስራት ፍላጎት አለኝ፣ አቅም አለኝ፣ ግን ጊዜን ብዙ አባክኜዋለሁ። ግን አሁንም ደግሞ ይደርሳል ጠንክረን ከሰራን እና የመንግስት ስራ ነው የምሰራው። አሁን አምሽቼ እስከ 9 ሰዓት ምናምን የመንግስት ስራ ሰራለሁ። ያንን ግን ገንዘብ የሚያመጣ ላይ ብሰራው ደግሞ ውጤታማ መሆን እችላለሁ እና ይሄ ግሩፕ ደስ ይለኛል። ቤተሰባችሁ እሆናለሁ ብዬ አስባለሁ። በርታ ወንድማችን አንተ። አብርሃምም ደግሞ እንዲሁ ስላገኘው ደስ ብሎኛል። እሺ፣ እናመሰግናለን በጣም ለምትሰጡት አስተያየት። እንዳልከው ነው፣ ልክ ነው። ፖዘቲቭ ኮሜንቶች ያበረታታሉ። ከዛ ይልቅ ግን ኔጌቲቭ ኮሜንቶች ደግሞ በጣም እንድትበረታ ያደርጋሉ በብዛት እና ሰዎችን እንደውም ወደ ከፍታ ብዙ እንትን ሰክሰስፉል ሰዎች ሲያወሩም እንደሰማሁት ኔጌቲቭ ነገሮች እንደውም በደንብ ይበልጥ ያሳድጋሉ። እና ዞሮ ዞሮ ግን በሁለቱም ቢሆን ወደ ላይ ማደግ ይገባናል ማለት ነው። እኔም በጣም አመሰግናለሁ። ሌዛን 1 ሚኒት ነው የቀረን። በቀጣይ ቀንም እንደምትመጡ ተስፋ አድርጋለሁ። ሐሙስ ሐሙስ ላይ እንደዚሁ ላይቭ ሴሽን ይኖረናል። ከቻላችሁ ጓደኞቻችሁን ካሉ እነሱን ጋብዟቸው። እኔም በሰዓት ይገኛለሁ ማለት ነው። ኮሚትድ ሆነን እቺን 7 ቀን እናወራለን ማለት ነው። ቀጣዩ ስለ ኤዲቲንግ ሶፍትዌሮች ነው የምናወራው። አመሰግናለሁ። ኦኬ፣ ቴንኪው። ሰላም ደሩ። እሺ፣ ደህና ደሩ። እናመሰግናለን። እሺ፣ ሰላም ደሩላችሁ። ቴንኪው።